ፈኪሀና ተውፊቅ በላይቭ ላይ ተገናኙ። ሲገናኙ እንግዲህ በጣም ነበር እየተደነጋገጡ እንዴት ነህ ደህና ነህ አለሽ አለሽ እየተባባሉ እንግዲህ ያው በጣም ብዙ ነገር የሆዳቸውን አውርተዋል። ፈኪሀ ወደ ዩቱብ መንደር ትንሽ የጠፋ ብላ እንግዲህ በቲክቶክ ሰፈር ያው ተቀውጠዋለች ማለት ነው። አንዳንድ እንግዲህ ሾርት ቪዲዮ ካያችሁት ያው የልብስ አድቨርትም እያደረገች አድቨርት ማለት ያው ማስታወቂያ ማለት ነው። እንደዚያም እየሰራች ነው። በቲክቶክ ደግሞ እንግዲህ ጌም ምናምን ነገር እየተጫወተች ያው ቀውጥ እያደረገች ነው። በተለይ እንግዲህ ተውፊቅ በጣም ጠፍቶ ነበር ለ4 ወር ለ5 ወር ያህል ጠፍቶ ነበር። ዛሬ እንግዲህ ከተውፊቅ ማለት ከፈኪሀ ቤት ስላችሁ በቲክቶክ በቤቷ ማለት ነው። በዚያ ተገናኝተው እንግዲህ በጣም ብዙ ነገር አውርተዋል። ይህን ቪዲዮ እስከ መጨረሻው ካዳመጣችሁኝ ዛሬ እነሱ የተጫወቱትን ወይም እንግዲህ አንዳንድ ነገር ያስተላለፉትን ልነግራችሁ እችላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ቤተሰብ ሰላም ብያለሁ። ሂዳ ነኝ አልሐምዱሊላ። እንግዲህ የምትወዱኝም የምትጠሉኝም መጣሁላችሁ። እኔ ብቻ በፈኪሀ ማለት ነው ምንም ነገር አልደራደርም። ያም ሆነ ፈኪሀ እስካለች ድረስ አለሁኝ ማለት ነው። ዩቱቧን እስከምትተው ድረስ አለሁኝ። በቲክቶክ ከመጣች አመጣታለሁ። በዩቱብ ከመጣች ደግሞ ያው አስተያየት እሰጣለሁኝ። እኔ ግን ለምን በዩቱብ ጠፋሽ? በቲክቶክ ግን አለች። እንደገና ደግሞ አንዳንድ ሾርት ቪዲዮም ትለቃለች ከጓደኞቿ ጋር ምናምን ነገር ሆነ። በተለይ እንግዲህ ተውፊቅ በጣም ተናፍቆ ነበር ከሚዲያ ላይ። ለምን ጠፋ? ለምን ነው የማይመጣ? ምን ሆነ እያልን ብዙዎቻችን ያው ሸርተናል። ብዙዎቻችንም ቪዲዮ ሰርተናል። ይሁን በራሴ ቤት ቢያንስ በጣም ብዙ ቪዲዮ ሰርቻለሁ ማለት ነው። ማሪናም ካወቃቸዋት እንግዲህ እሱ ተውፊቅ ይመጣል፣ ተውፊቅን አገኘሁት፣ ተውፊቅ እንዲህ ብሎ እያለች በጣም ብዙ ቪዲዮ ሰርታ ነበር። እሱም እንግዲህ ያው ትንሽ ስለደበሬ ነው እንደዚያ ነገር ብሎ መልስ ሰጥቷልኝ። ፈኪሀና ተውፊቅ ደግሞ እንግዲህ ላይቭ ላይ ሲገናኙ ጌም ትጫወታለህ አትጫወትም እንዴ? ምን ጌም ለመድሽ እንዴ? እና ተጫወት ብትለውም እሱም አይ እኔ አሁን ጌም ትቻለሁ በጣም ደብሮኛል፣ የላጤ ነገር ምናምን ነገር እንደዚህ እያሉ አውርተዋልና ተውፊቅ ወደ ሚዲያው ብትመጣ በጣም ደስ ይለናል። በጣም ትተዋል እንዴ? ተውፊቅ እኮ ማለት ነው የመጀመሪያው የዋሁ የዩቱቡ ድምቀት ነበረ። አሁን ግን ያው ትንሽ ከሶፊ ጋር ባለው ሁኔታ እንደዚያ ነገር ትንሽ ደበርበር ብሎት ነው መሰል ጠፋ ብሏል። እንደገና ባለፈው ደግሞ ከፈኪሀ ጋር የሆነ ስም ሰጡት። የሆነ ተውፊቅም ለፈኪሀ እንኳን ደስ አለሽ አፍቃሪ አገኘሽ አላትኝ። እሷም አመሰግን ኢሳምን ማፍቀሯ እንዴ ሁሉ ሰው ሰምቷል እንዴ? ኧረ ወይኔ ፈኪሀ በቃ ቀውጥ ጋር ብታረጊው። ኧረ እባክሽ በተለይ ዩቱብ ላይ በጣም ተናፍቀሻል ማለት የኔ ፈለቅልቅ፣ የኔ ማር፣ የኔ አስተዋይ፣ የኔ ትንሽዬ፣ የኔ ሚጢጣዬ ነይ ወደ ዩቱብ ሰፈር ማለት ነው። ብዙዎቻችን ያው እኔውን ቲክቶክ አልፎ አልፎ ነው የምገባ። አልፎ ስገባ ደግሞ ያው ላይ አይሻለሁኝ፣ ሾርት ቪዲዮም አይሻለሁ። ግን ብዙ ጊዜ እኔ ዩቱብ ነው እንጂ ቲክቶክ ተጠቃሚ አይደለሁም። እና እባክሽ ወደ ዩቱብ ተመለሽ። በጣም ብዙ ቤተሰብ አለሽ፣ የሚናፍቀሽ በጣም ብዙ የሚወድሽ ህዝብ አለ። ግን አንዳንዴ ፈኪሀ በጣም ታናደደኛለች። ለምን በሉ ከመሳደባቸው ለምን ነው ሰው የወደዳት እሷ እንደዚህ የምጠንሽ እንዴ? ፈኪሀ ማለት ነው ያው አዳምጣለሁ ብለሻል፣ ታዳምጫለሽ ማለት ነው። እያንዳንዳችን ታዳምጫለሽ በትክክል። ግን ቢሆንም አንድ ሰው ለአድናቂው ወይም ለወዳጁ ሲባል ከሳምንት አንዴ በቃ አንቺ የሆነ ነገር ትፈጥሪያለሽ፣ ያችን ነገር ትናገራለች። ከዚያ በኋላ አለበት ያለሽ እና እንዴት ለሽ 100 ሺህ የምትገቢ ማለት ነው። እና በቃ ፍቅር አፈቀርኋልሽ አልሆነም። ከዚያ በኋላ ካልሆነ ደግሞ አልሆነም። እኛ ቲክቶክ ሰፈር ብዙዎቻችን ቲክቶክ አንጠቀም። ቲክቶክ ትንሽ የመናኸሪያ መንደር ስለሆነ ቲክቶክ ብዙም አይደለሁም እኔ በነገራችን ላይ ማለት የሆነ ሰዓት የሆነ መረጃ አለ ምናምን ሲባል እንደዚያ ወይም ሰዎች የሆነ ነገር ግቢና እይ ካሉኝ ይገባሉ እንጂ ብዙም ተጠቃሚ አይደለሁም። እና ፈኪሀ ወደ ሶሻል ሚዲያ ተመለሽ። ተውፊቅን ይዘሽ ወደ ተውፊቅ በተለይ እንግዲህ ወደ ወሎ ሀገር ከሄደ በጣም ብዙ ቆይቷል። ግን አሁን ተመልሻለሁ ብሏል። መቼ ወደ ዩቱብ መንደር እንደሚመለስ አናውቅም።
ግን በቅርብ ጊዜ እመለሳለሁ ብሏል። በተለይ ደግሞ ከፈኪያ ጋር አብረው ቢመጡ ዋው በጣም ነበር የሚያድጉ ነው። አይ ሶፊ ፈኪ ማለት ነው። እንዲው ኢሳምን ከምትወጂማ ተውፊቅን አፈቀርኩት ብለሽ ብትመጭ እንዴት ደስ እንደሚል በተለይ ተውፊቅን አፈቀርኩት ብላ ብትመጣ ማለት ነው። እሪ እንዳለ እነዛ መንደሮችና የሶፊ መንደሮችና የእኛ መንደሮች ወይኔ ጦርነቱ ነበር የሚከፈት። እና እንግዲህ ተውፊቅ በጣም ተናፍቀሃል። ይኸው ስላየሁ በጣም ደስ ብሎኛል። እኔ በተለይ በጣም ብዙ ቪዲዮ ሰርቻለሁ። ለምን ጠፋ የታደረሳችሁት? በተለይ ዩቱበሮች ለምንድን ነው ተውፊቅ እየጠፋ እያሉ የማይፈልጉ ምናምን እያሉ ነበር። አንድ በቃ ከጠፋችሁ ጠፋችሁ ነው እኮ ጠፋችሁ ነው እንጂ ይህ ሰው የታለ ይህ ሰው የምንደረሰ ምናምን ነገር ወፍ የለም ወፍ የለም። እና ይኸው ብቻ ፈኪያን ስለምወዳት ምናምን ነገር አንዳንዴ እንደዚህ አለች ለማለት ነው። በቅርብ እንደምትመለሽ ፈኪያ የባለሙሉ ተስፋ ነኝ። እና ቤተሰቦች ላይክ እያደረጋችሁ ማለት ነው። ምን ዝም አላችሁ ማለት እንዴ? ላይክ አድርጉ እንጂ። እኔ እኮ ፈኪያ እኮ ሶሻል ሚዲያ ስለጠፋሽ ነው። ሶሻል ሚዲያ ባትጠፋ ኖሮ እንደዚህ ተልጥሎ መጣ ነበር። ግን ችግሯስ ፈኪያ አትመጣም። በቃ ቲክቶክ ሰፈር ነው የምትቀወጠው። ቲክቶክ ደግሞ ኦኬ እሷ የልብስ አድቨርት ምናምን እንደዚያ ነው የምታደርግ እና በዛ ደግሞ ፈትፈታ የለም። በዛ ደግሞ ያው አስተያየት የለም። ላይቭ ላይ ናት በቃ ጌም ምናምን ነው። ደግሞ ጌም ደግሞ ከለመድሽ ደግሞ በቃ ዩቱብ ሰፈሩን ታቀዘቅዣለሽ ማለት ነው። አንቺ ድምቀት ነበርሽ፣ ጎበዝ ነበርሽ። ግን ምን ዋጋ አለው? ምን ዋጋ አለው ማለት ነው። ናፍቀሽኛል አልናፈኩሽም የሚለው ሙዚቃ ነበር መጋብዝሽ። ይህን በቃ ጋብዥሻለሁ እና መጨረሻውን በቆ ዘፍነው ነበር ግን አላውቀውም። ቤተሰቦች እንግዲህ በሌላ ቪዲዮ እስከምንገናኝ ያው ፈኪያ አለች ለማለት ነው። ብዙ ጊዜ ፈኪያ ትላላችሁ። ፈኪያ ጠፍታለች። አንዳንዶች ደግሞ እንግዲህ ከመጀመሪያውም ብያለሁ የምትወዱኝም የምትጠሉኝም አለሁ ለማለት የፈኪያ ወዳጆች በቃ ፈኪያ ስትጠፋ ለምን ጠፋሽ ትላላችሁ ማለት ነው። እና ፈኪያ ስትመጣ ብቻ ነው ወይ የምትመጡ ትላላችሁ። እኛ የፈኪያ ወዳጆች ዛሬም ነገም አለን እንዴ። አሚር ደግሞ ምን አስቀና? ፈኪያን አንቺማ በጣም ብዙ ሰው ይወድሻል። እኔ ለምንድነው ሰዎች የማይወዱኝም አላለም እንዴ? አይ እኛ የምንወድ ሴትን ነው የምንደግፍ ሴትን ነው። ወንድ ልጅ ብዙም አንደግፍም ማለት ነው። ወንድማ ወንድ ነው ቢያለቅስ ምን ሄድ እኛ ምንም ጣጣ የለንም። ግን ሴት ልጅ ኮንፊደንስ እንዲኖራት ጎበዝ እንዲኖራት ምንም ሰራች ያው እንደግፋታለን ለማለት ነው።